እንግዲህ ርዕሰ ጉዳያችንም ነገረ ክርስቶስ ስለሆነ ነገረ ክርስቶስ ማለት በኦርቶዶክሳዊ ተዋሕዶ ቤተክርስቲያን እይታ ምን ማለት ነው? ከዚያም ጋር ተያይዞ ደግሞ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ መሰረት ኢየሱስ ክርስቶስ ማን ነው? ጌታችን ኢየሱስ ክርስቶስን ቤተክርስቲያናችን ማን ነው ብላ ነው የምታምነው የምታስተምረው የሚለውን ሁለቱን ጥያቄ ትመልሱልናላችሁ። እንግዲህ መጀመሪያ እድል ለሊቀ ሊቃውንት ስምዐኮነ መላክ እሰጣለሁ። ስለዚህ ነገረ ክርስቶስ ሲባል በጣም ብዙ ነገሮችን የምንረዳበት ትምህርት መሆኑን ትምህርተ ሰብ ብለናል። ትምህርተ ድኅነትን በውስጡ እንማርበታለን፣ እንረዳበታለን። ነገረ እግዚአብሔርን በጠቅላላው ይሄ ማለት የሰውና የእግዚአብሔርን ግንኙነትም የምንረዳው በዚህ ትምህርት ውስጥ ነው። ምክንያቱም የሰውና የእግዚአብሔር ግንኙነትም የሚጀምረው በጥንተ ተፈጥሮ ቢሆንም ቅሉ ከዚያ ይልቅ በዳግም ተፈጥሮ የተገኘው የሰውና የእግዚአብሔር ግንኙነት በጣም አዲስና ልዩ መንገድ ያለው በመሆኑ ምክንያት የሰውና የእግዚአብሔርም ግንኙነት በዚሁ በነገረ ክርስቶስ ውስጥ አብሮ ተካቶ የምንመለከተው ይሆናል ማለት ነው። ስለዚህ እንዳጠቃላይ እንግዲህ ነገረ ክርስቶስ ብለን ስንነሳ እነዚህን ነገሮች ሁሉ አብረን የምናጠናበት ትምህርት ነው የሚሆነው። ዝርዝር ጉዳዩን እና ሰፋ ያለ ትንታኔ ወደፊት አብረን በምናነሳቸው ጉዳዮችም እየተመለከትን የምንሄድ ነው የሚሆነው። ኢየሱስ ክርስቶስ ማን ነው ለሚለው ይሄ ከመጀመሪያው ጀምሮ የዓለም ጥያቄ ነው የነበረው። ይህም ማለት ምንድን ነው? ማን ነህ አንተ ብለው በዘመኑ የነበሩ ሰዎችም ይጠይቁት ነበረ። በዘመኑ ከነበሩ ነቢያት መካከልም ስለ ክርስቶስ ምስክርነት የሰጡ ነበሩ። ራሱ ኢየሱስ ክርስቶስም ስለ ክርስቶስ ምን ትላላችሁ ብሎ ጥያቄ አቅርቦም ነበረ። ምን ተትብሉ በእንተ ክርስቶስ ወልደ መኑ ውእቱ፣ ስለ ክርስቶስ ምን ትላላችሁ፣ የማን ልጅ ነው ብሎ እሱ ራሱ በዘመኑ ለነበሩ ሰዎች ወይም በጉባኤ ለታደሙ ሰዎች አቅርቦላቸው ከነበሩ ጥያቄዎች መካከል አንዱ የክርስቶስን ማንነት መሰረት ያደረገ ነው የነበረው። ስለዚህ የኢየሱስ ክርስቶስ ማንነት ለብዙ ሰዎች ጥያቄ ነው የነበረው። በዘመኑ ለነበሩትም ከዚያም በኋላ ለተነሱት የኢየሱስ ክርስቶስ ማንነት ሁልጊዜ ጥያቄ ነው በዚህ ዓለም ላይ እና ኢየሱስ ክርስቶስ ላመኑበት የጥያቄ መልስ ነው። ላላመኑ ሰዎች ደግሞ ሁልጊዜ ጥያቄ ሆኖ የሚኖር ያልተመለሰ ወይም ደግሞ የማይፈታ ጥያቄ ሆኖ ለብዙ ዘመናት የሚኖር ጥያቄ ነው ማለት ነው ኢየሱስ ክርስቶስ እና ሁልጊዜ ዓለም ኢየሱስ ክርስቶስ ማን ነው ብላ ትጠይቃለች። በተለይ እኔ ስለ ክርስቶስ ማንነት ከተጠየቁ ጥያቄዎች መካከል አንዱ ቅድም ያነሳውላችሁ በማቴዎስ ወንጌል ምዕራፍ 23 ላይ እንደምንረዳው ምን ተትብሉ በእንተ ክርስቶስ፣ ክርስቶስ በጉባኤ ለሰዱቃውያን የጠየቃቸው ጥያቄ ለፈሪሳውያን ስለ ክርስቶስ ምን ትላላችሁ፣ ወልደ መኑት የማን ልጅ ነው ብሎ የጠየቃቸው። እነሱ የመለሱ ወልደ ዳዊት ውእቱ የዳዊት ልጅ ነው ብለው ነው። እሱ ደግሞ ሌላ ጥያቄ ያስከትሎባቸዋል። የዳዊት ልጅ ከሆነ እፎንከ ይቤሎ እግዚእ ልጁስ ከሆነ ጌታዬ እንደምን አለው ብሎ እሱ ራሱ ደግሞ ሌላ ጥያቄ ጠይቋቸዋል። ኢየሱስ ክርስቶስ ማለት ነው። ዳዊት አባቱ ነው ካላችሁ፣ ዳዊት ግን ጌታዬ ብሎታል። ስለዚህ ምን ትላላችሁ ሲላቸው ሊመልሱ አልቻሉም ሌላ ነገር። በሌላ ጊዜ ግን ሐዋርያትንም ጠይቋቸው ነበረ ስለ ኢየሱስ ክርስቶስ ማንነት። ይህም በማቴዎስ ወንጌል ምዕራፍ 16 ላይ እንደምንረዳው በተለይ ቅዱስ ጴጥሮስ የመለሰውና የመንግሥተ ሰማያት ቁልፍ ባለቤት መሆኑ ለመጀመሪያ ጊዜ የታወጀበት መሰረተ ቤተ ክርስቲያን መሰረተ ሃይማኖትም ሆኖ የተሾመበት ያ የመጀመሪያው ትልቁ ቀን የቅዱስ ጴጥሮስ የቂሳሪያ ትልቁ የሽልማትና የሹመት ቀን ያ በጣም ትልቁ ቀን ነው እና ያ ለዚያ ማዕረግ የሚያበቃው የኢየሱስ ክርስቶስን ማንነት በትክክል መመለሱ ነው። ስለ ክርስቶስ ሰዎች ምን ይላሉ? ሰዎች ምንድን ነው የሚሉትን ነገር ጠየቃቸው። ገሌ ነው ይሉሃል፣ ገሌ ነው፣ ኤልያስ ነው የሚሉሃሉ፣ ሙሴ ነው የሚሉሃሉ፣ ከነቢያት አንዱ ነው የሚሉህም አሉ ብለው መልሰውለታል። አንት ሙሰመነት ብሉኒ፣ እናንተስ ማን ትሉኛላችሁ ብሎ በጠየቃቸው ጊዜ ግን ትክክለኛው መልስ ከእግዚአብሔር ዘንድ ተሰጥቶት ቅዱስ ጴጥሮስ መልሶታል ማለት ነው። በመጽሐፍ ቅዱስ ትክክለኛውን የኢየሱስ ክርስቶስ ማንነት ተጠይቀው የመለሱ ሁለት ሰዎች በጣም ይገርሙኛል። አንደኛው ራሱ ይሄ ቅዱስ ጴጥሮስ ነው። ማቴዎስ 16 ላይ እንደምንረዳው ቁጥር 16 ላይ እዛው ላይ እንደምንረዳው አንተ ውእቱ ክርስቶስ ወልደ እግዚአብሔር ብሎ መልሶለታል። ቃል በቃል በፊቱ ነው የመለሰለት። የጠየቀውም ራሱ ነው፣ የመለሰለትም ለራሱ ነው።
ሁለተኛው ደግሞ ኢትዮጵያዊ ጃንደረባ ነው። ኢትዮጵያ እንደ ቅዱስ ጴጥሮስ ቃሏን ስትሰጥ ሳታዛባ በትክክል ነው የመለሰችው ስለ ክርስቶስ ስትጠየቅ። ይህም በሐዋርያት ሥራ ምዕራፍ 8 ቁጥር 27 ጀምሮ በተጻፈው ቃል ታሪክ እንደምንረዳው አምን ከመውቱ ክርስቶስ ወልደ እግዚአብሔር ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብላ የመሰከረች ቤተክርስቲያን ናት። የኢትዮጵያ ቤተክርስቲያን በጃንደረባው አማካኝነት ማለት ነው። የቅዱስ ጴጥሮስና የጃንደረባው መልስ ተመሳሳይ ነው። ጥያቄውም የነበረው በኢየሱስ ክርስቶስ ማመን ወይም ደግሞ አምኖ መመለስ ነው። ጴጥሮስም አምኖ ነው የመለሰው፣ ጃንደረባውም አምኖ ነው የመለሰው እና የሁለቱም መልስ ተመሳሳይ ነው የነበረው። ዞሮ ዞሮ ምን ለማለት ነው? የኢየሱስ ክርስቶስ ማንነት ሁልጊዜ ጥያቄ ሆኖ ነው የሚኖረው። የእኛ ቤተ ክርስቲያን ግን ምን ትላለች የሚለውን በጸሎተ ሃይማኖት ላይ አባቶቻችን 12 አንቀጾችን አስቀምጠውልናል። ስለ ነገረ ክርስቶስ ልናምነው ልንቀበለው የሚገባውን 12 ነገሮች አስቀምጠውልናል። ከነዚያ መካከል እንግዲህ የመጀመሪያው ወናምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ የሚለው ነው። ወልደ አብነቱን አስረድተውናል። የአብ ልጅ ነው፣ የባህሪ ልጅ ፍጡር ያሉ ስለነበሩ በዘመኑ አብ ይወልደዋልም ይፈጥረዋልም ያሉ ሰዎች ስለነበሩ ከዚያ ለመለየት የእኛ ቤተክርስቲያን ምን ብላ ታምናለች? ልክ እንደ ሰለስቱ ምዕት እንደ አባቶቻችን ሁሉ ወልደ አብ ወይም ደግሞ የአብ የባህሪ ልጁ ነው ብላ ታምናለች ማለት ነው። ዘህሉ ምስሌውን ቅድመ የተፈጠረ ዓለም ሁለተኛው አንቀጽ ነው። ይህም ማለት ቅድመ ዓለም የነበረ ከእርሱ ጋር ቅድመ ዓለም የነበረ ማለት ነው። ዓለም ከመፈጠሩ አስቀድሞ የነበረ መሆኑንም እንዲሁ ቤተክርስቲያናችን የምታምን መሆኑን በጸሎት ሃይማኖት ላይ እንዲሁ እናስረዳለን ወይም ደግሞ እናምናለን ማለት ነው። ወናምን በአሐዱ ዘህሉ ምስሌውን ቅድመ የተፈጠረ ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን። ይሄ ደግሞ ከእውነተኛ አምላክ የተገኘ አምላክ ከእውነተኛ ብርሃን የተገኘ ብርሃን ዘእምብርሃን ዘበአማን ማለት ነው። ይሄ ማለት ከእውነተኛ ብርሃን የተገኘ ብርሃን ማለት ነው። ብርሃን ከብርሃን ይገኛል። ምናልባት ብርሃኑን የሚይዘው ቁስ ወይም ደግሞ የሚቀበለው ቁስ ይለይ ካልሆነ በስተቀር ብርሃኑ ምንጊዜም ብርሃን ነው። የፀሐይ ብርሃን ለጨረቃ ይሰጣታል። ብርሃኑ ከብርሃኗ የተለየ አይደለም። የፀሐይ ብርሃን ከጨረቃ ብርሃን የተለየ አይደለም። በክፍሉ ነው የሚለየው። ይህ ማለት በመጠኑ ማለት ነው እንጂ ብርሃኑ ከብርሃኑ በመጠን ካልሆነ በስተቀር በሌላ በምንም ባህሪው አንድ ነው ማለት ነው። ኢየሱስ ክርስቶስም ከእውነተኛው ብርሃን ከአብ የተገኘ ብርሃን ነው፣ ከእውነተኛው አምላክ ከአብ የተገኘ እውነተኛ አምላክ ነው ብላ ቤተ ክርስቲያናችን ታምናለች ማለት ነው። ዘተወልደው አኮ ዘተገብረ ቅድም እንዳልኳችሁ ይወልደዋል ይፈጥረዋል ያሉ ነበሩ እና አርዮስ ማለት ነው። በዘመኑ ይህ ውሳኔ ሲወሰን ወይም ደግሞ ይሄ ቀኖና ሲረቀቅ የነበሩ ሰዎች እንዲህ ብለው ያምኑ ስለነበረ ዘተወልደው አኮ ዘተገብረ የተወለደ እንጂ ያልተፈጠረ ይፈጥረዋልም ይወልደዋልም ይሉ ስለነ ይህንንም አባቶቻችን በተለያየ ጊዜ መልስ ሰጥተውበታል። እኛ የወለድናቸውን አንፈጥራቸውም፣ እኛን አስመስለን እኛ አሳክለን የምንወልዳቸው ልጆች ወይም ደግሞ ከባህሪያችን የምናስገኛቸው ነገሮች ሰዎች አሉ። እነሱም የፈጠርናቸው አይደሉም። ለዚህ ነው ዘተወልደው አኮ ዘተገብረ የተፈጠረ አይደለም የተወለደ እንጂ ብለን እናምናለን። ስለዚህ ምን ማለት ነው? ያም ልጁ ነው እንጂ ፍጥረቱ አይደለም ብለን ስለ ክርስቶስ ማንነት እንመሰክራለን ወይም ደግሞ እናምናለን ማለት ነው። ዘዕሩይ ምስለ አብ በመለኮቱ ከአብ ጋር የተካከለ ለምን? ልጁ ስለሆነ ማለት ነው። ከባህሪው የተገኘ ስለሆነ ከኛ የተገኙ ልጆቻችን በባህሪ ከኛ ጋር የተካከሉ ናቸው። ምናልባት በዘመን ነው ማንተካከል፣ በክብር ነው ማንተካከል። ከአባቱ የሚበልጥ ልጅ አለ፣ ከልጁ የሚያንስ አባት አለ፣ ወይም ከልጁ የሚበልጥ አባት ደግሞ ሊኖር ይችላል። በልጅና በአባት መካከል በዘመንም በክብርም በግብርም በእኛ ዘንድ አለመተካከል የተለመደ ነገር ነው። በሥላሴ ዘንድ ግን እንዲህ አይደለም ነው። ለዚህም ነው ከላይ መጀመሪያ ላይ ዘህሉ ምስሌውን ቅድመ የተፈጠረ ዓለም ሳይፈጠር ጀምሮ ከእርሱ ጋር የነበረ ነው ብለን በዘመን የተካከለ መሆኑ ከአባቱ ተለይቶ ያልቀረ ልጅ ወደኋላ ዘግይቶ ያልመጣ ልጅ አባቱ የማይቀድመው ልጅ ወይም ደግሞ ከአባቱ ወደኋላ ቆይቶ ያልተገኘ ልጅ አባቱ ቀድሞ ተገኝቶ ያላስገኘው ልጅ መሆኑን አስቀድመን ተናግረናል። ከዚያም በክብር ደግሞ በክብርም በሁሉም ነገር የተካከለ መሆኑን ዘዕሩይ ምስለ አብ በመለኮቱ ብለን ደግሞ እንዲሁ የምናምነውን እንመሰክራለን ማለት ነው። ዘቦቱ ኩሉ ከሆነ ደግሞ እንላለን ሁሉ ደግሞ በእርሱ ተፈጠረ።
ያለ እርሱ ምንም ምን የሆነ የለም። ይህም ወንጌላዊ ቅዱስ ዮሐንስ የተናገረው መሰረት አድርጎ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ የተቀመጠው ማለት ነው። ሁሉ በእርሱ ቃልነት፣ በእርሱ አስገኝነት፣ በእርሱ ሕልውና የተፈጠረ ነው። ያለ እርሱ ምንም ምን የተፈጠረ የለም። ቀድሞ ሰዎቹ በተለያየ ቦታ የተጠቀሱ አንዳንድ ጥቅሶችን በማንሳት በተለይም በመጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ የተጠቀሰውን በማንሳት የሥራው መጀመሪያ ያደረገኝ ከፍጥረት ሁሉ አስቀድሞ ፈጠረኝ የሚለውን ጥበብ እንዲህ አለች ተብሎ የተቀመጠውን የሰሎሞንን ምሳሌ በማንሳት ይወልደዋልም ይፈጥረዋልም ብለው ስለነበረ ወዘእንበሌ ውስጥ አልቦ ዘኮነ ብላ ቤተክርስቲያናችን ደምድማለች። ይህም ማለት ምንድን ነው? በእርሱ ቃልነት ካልሆነ በስተቀር በእርሱ ሕልውና ካልሆነ በስተቀር ምንም ምን የተፈጠረ ነገር የለም ብሎ ማለት መደምደም ተችሏል ማለት። ስለዚህ ቤተክርስቲያናችን ኢየሱስ ክርስቶስ ማን ነው ተብላ ብትጠየቅ ያለ እርሱ ምንም ምን የተፈጠረ የሌለ ሁሉን እርሱ የፈጠረ የባህሪ አምላክ ነው ብላ ስትመሰክር እንዲሁ ትኖራለች ማለት ነው። ይህም በሰማይም ያሉ መላእክትንም ያጠቃልላል፣ በምድርም ያሉ ፍጥረታትን ያጠቃልላል። ከነዚህ መፈጠርም አስቀድሞ የነበረ ነው፣ እነዚህንም በመፍጠር ደግሞ ከአብ ጋራ የተካከለ ነው ለማለት ዘበሰማይኒ ወዘበምድርኒ ብለን እንናገራለን ማለት። ከዚያ በኋላ ወደ ነገረ ድህነት እንገባለን ደግሞ እንደገና ማለት። ወደ ነገረ ድህነት ስንገባ ዘበይንቲአነ ለሰብእ ወበይንተ መድኃኒትነ ወረደ ምስለ፣ እኛን ለማዳን ስለኛ ስለ ሰዎች ወረደ። ወረደ በይንቲአነ ተሰቅለ በይንቲአነ ሐመ በይንቲአነ፣ ስለኛ ታመመ፣ ስለኛ ሞተ፣ ስለኛ ተቀበረ፣ ስለኛ ተነሳ፣ ስለኛ አረገ፣ ስለኛ በአብ ቀኝ ተቀመጠ፣ ስለኛም ደግሞ ዳግመኛ ይመጣል፣ ስለኛም በሙታንና በሕያዋን ላይ ይፈርዳል የሚለውን ደግሞ እንዲሁ በየአንቀጹ ከፋፍላ ቤተክርስቲያን እንዳጠቃላይ ስትቆጥሯቸው 12 ናቸው። ስለ ነገረ ክርስቶስ የምናነሳቸው ወይም ደግሞ ኢየሱስ ክርስቶስ ማን ነው ተብላ ብትጠይቅ ቤተክርስቲያን እዛ ላይ ያስቀምጠዋለች። ይሄ መጀመሪያ ገና ጠላት በነገረ ክርስቶስ ላይ ጥያቄ ከማንሳቱ አስቀድሞ ተዘጋጅቶ የተቀመጠ ነው። ስለ ነገረ ክርስቶስ ቤተክርስቲያን የምታስተምረው የምታምነው አስቀድሞ በመጽሐፍ ተጠንቶ በቀኖና ተደንግጎ ተወስኖ የተቀመጠ መሆኑን በዚያው በጸሎት ሃይማኖትን ያዩ የተማሩ የመረመሩ ሰዎች ሁሉ ሊያውቁት የሚችሉ ነገር ነው። ነገረ ክርስቶስ ለቤተ ክርስቲያናችን እንግዳ ትምህርት አይደለም። ዋናው ትምህርታችን እንደመሆኑ መጠን አስቀድመን ብዙ መጻሕፍትን የጻፍንበት ብዙ ድርሳናትን የደረስንበት፣ ይህም ማለት በአባቶቻችን ተገብተን ነው። የአባቶቻችንን ስራ ለእኛ አድርገን አባቶቻችን ብዙ ጉባኤ የሰሩለት፣ ብዙ መጽሐፍ የጻፉለት፣ ብዙ ድርሳን የደረሱለት ትልቅና ሰፊ ትምህርት መሆኑን ከወዲሁ እያስገነዘብኩ እንደ መግቢያ ያህል ይህንን ካልኩ፣ በሌላው ደግሞ ቀጥዬ ተራዬ ሲደርስ የምናገር ይሆናል። እግዚአብሔር ይስጥልኝ።